ሰላም የኢትዮ WWE ቤተሰቦች፣ ጉንተር ከጄይ ኡሶ መንዴይ ናይት ራው ፉል ፕሮሞ ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያረጋችሁ፣ ላይክ፣ ሼር፣ ኮሜንት ያረጋችሁ ተመልከቱት። ከዚህ በፊት ያየነውን የጉንተር ስራ ሳይቶ ይጀምራል። በመቀጠልም ጉንተር በፈገግታ ታጅቦ ወደ ሪንጉ ይገባል። ምንም ሳይናገር ጄይ ኡሶ ይመጣል። ይህንን ያየው ጉንተር ኮቱን አውልቆ እየሳቀ ይጠብቀዋል። ጄይ ቀድሞ እንደነበረው ሳይሆን በዝምታ ተውጦ ወደ ሪንግ ይገባል። ጄይ ማይኩን ጉንተር ሊያወራ ሲል ከእጁ ላይ ወረውሯል። ደጋፊው በጩኸት ጄይን ማበረታታት ጀመረ። ጄይ ሲናገር ጉንተር እናት አለህ፣ ከእናትህ ጋር ታወራለህ? ስለምን ታወራላችሁ? ስለ ቤተሰባችሁ ጉዳይ። እሷም ምን ትጠይቃለች? ስለ ሚስትና የልጅ ልጆቿ። ምን ሰራችሁ? ምን በላችሁ? እኔ የምናገረውን ታውቃላችሁ፣ የተለመደውን የቤተሰብ ተግባር። እኔ እናት አለኝ። ስለምን ስናወራ እንደነበር በዚህ ሳምንት ማወቅ ትፈልጋለህ? ምን እንደነገርኳት ታውቃለህ? እንዴት እንደምታገኘው ታላቅ ልጇን በሐኪም ቤት አልጋ ላይ ልጇ እንዴት እንደሆነ ስለምን እንደጠየቀችኝ ማወቅ ትፈልጋለህ? እሷም አለችኝ ለምን አልጠበቅከውም ጆሹዋ? እኔ እንደ ወንድነቴ እናቴን አልዋሸዋትም። ምን እንዳልኳት ታውቃለህ? ፈርቼ ነበር። እኔ አንተን ፈርቼ እንደነበር ጉንተር፣ አንተ ተጫወትክብኝ። ግን እሱ አልበቃም። እኔ ምን ያህል ለቤተሰቤ እንደማስብ ታውቃለህ? እነሱም ያውቃሉ። በልዩ ሁኔታ ለጂሚ ወንድሜ እዚህ ትቼዋለሁ በደም ሲጨማለቅ። እኔ ታስሬ እዚህ ሆኜ አይቼዋለሁ የወንድሜን ደም ጠርገህ ስትቀባው። እኔ አሁን ስለሱ ጉዳት ተጠያቂ ነኝ። ስራዬን በማጣት ተስፋ ቆርጬ ተጨንቄ አንድም ቀን አላቅም። ተንቄ ተናድጄን ፈርቼ ዓለም እንዲቆም አርገሃል። መንትዬም ፊቴ እንደዛ አርገ ልቤም ቆሟል። ምን እንዳሰብኩ ታውቃለህ? ከአሁን በኋላ አልፈራህም። ከራስሜኒያ በፊት ቤተሰቦችን አቅፋ ሳማቸው። ከራስሜኒያ በፊት ላንተም ለኔም ጸልያለሁ። በዛ ወቅት ለምሆነው ለምፈጽመው ለወንድሜ ለቤተሰቤ ቂም ወጣለሁ፣ ሻምፒዮንም እቀበልሃለሁ ብሎ ተናግሮ ጉንተር ቃል ሳይተነፍስ ጥሎት ይሄዳል።